ሰላም የተወደዳችሁ በዛሬው ቪዲዮአችን አእምሮን የሚያነቁ የማስታወስን ችሎታ የሚጨምሩ 5 ምርጥ ምግቦችን እናያለን። በመጀመሪያ የተቀመጠው የሰቡ አሳዎች ወይም ፋቲ ፊሽ ናቸው። እንደ ሳልመን እና ሰርዲን ያሉ አሳዎች በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። አእምሯችን 60% የሚሆነው በስብ የተገነባ ሲሆን ከዚህ ውስጥ ግማሹ ኦሜጋ 3 ነው። ይህ ንጥረ ነገር አዲስ ነገሮችን ለመማርና ትውስታን ሚሞሪን ለመገንባት ወሳኝ ነው። ሁለተኛ የተቀመጠው ለውዝና የቅባት እህሎች ናቸው። ለውዝ እንደ ዋልነት እና ዱባ ፍሬ በቫይታሚን የበለጸጉ ናቸው። ቫይታሚን ከአእምሮ ከእድሜ ጋር ተያይዞ የሚመጣውን የመርሳት ችግር ወይም ዲሜንሺያ እንዲከላከል ይረዳዋል። በተለይም ዋልነት የአእምሮ ቅርጽ ያለው መሆኑ ራሱ ለአእምሮ ያለውን ጥቅም ይጠቁማል። ሶስተኛ የተቀመጠው እርድ ነው። በእርድ ውስጥ የሚገኘው ኩርኩሚን በቀጥታ ወደ አእምሮ በመግባት ሴሎች እንዲታደሱ ይረዳል። የማስታወስ ችሎታን ከማሻሻሉ በላይ ጭንቀትንና ድብርትን የመቀነስ አቅም አለው። አራተኛ እንቁላል ነው። እንቁላል ለላቀ የአእምሮ ጤና አስፈላጊ የሆኑትን የቫይታሚን B6 እና B12 እንዲሁም ኮሊን ይዟል። ኮሊን የተባለው ንጥረ ነገር አእምሮ ስሜትንና ትውስታን ለመቆጣጠር የሚጠቀምበትን ኬሚካል ለማምረት ያገለግላል። በመጨረሻ የተቀመጠው አረንጓዴ ቅጠላ ቅጠሎች ናቸው። እንደ ቆስጣ ያሉ አረንጓዴ ቅጠሎች በፎሌትና በቫይታሚን ኬ የበለጸጉ ናቸው። እነዚህ ንጥረ ነገሮች አእምሮ በፈጣን ሁኔታ መረጃዎችን እንዲመረምር የማስታወስ ብቃቱም እንዳይቀንስ ያደርጋሉ። እነዚህን ከላይ የጠቀስናቸው ምግቦች በአግባቡ መጠቀም አእምሯችሁ ከመርሳት መጠበቅ ትችላላችሁ። ከምግብ በተጨማሪ በቂ እንቅልፍና የአካል ብቃት እንቅስቃሴ ለአእምሮ ንቃት ወሳኝ መሆናቸውን አትዘንጉ። መልካም ጊዜ።